በኢትዮጵያና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ላለፉት 2 ዓመታት ከባድ ጦርነቶች ሲካሄዱ ነበር። በአሁኑ ሰዓት በአፍሪካ ህብረት መሪነት እዚህ ደቡብ አፍሪካ በውጭ ጉዳይ ሚኒስቴር አዳራሽ ውስጥ ውይይት ሲካሄድ ነበር ላለፉት 9 ቀናት። ላለፉት 9 ቀናት ይህ ውይይት ለጠቅላላ ለሚዲያዎች ዝግ ነበር። ዛሬ እንግዲህ ውይይቱን በዋና አሸማጋይነት የሚመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መግለጫ ይሰጣሉ ተብሎ ነው እዚህ ጋር የተገኘ ነው። ሌሎችም ተደራዳሪዎችንም በአሁኑ ሰዓት እያየን ነው። በአሁኑ ሰዓት ጌዲዮን ጢሞቴዎስን አይተናል። አቶ ሬድዋን ተመልክቻለሁ። አቶ ጌታቸው ረዳንም እያየሁ ነው ያለሁት በዚህ አካባቢ። እንግዲህ 9 ቀናት ነው የፈጀው። ተደራዳሪዎቹም እዚሁ አካባቢ ነው ያሉት። እንግዲህ ዋና አደራዳሪው ኦሉሴጉን ኦባሳንጆ የሚሉትን ለማድመጥ በዝግጅት ላይ እንገኛለን።